ቲሸርቱ ደም አልነካውም በጥይት ተመታ ተባለ ጥይት አልበሳው ሰሞኑን በአርቲስት ሃጫሉ ሁንዴሳ የሐውልት ምርቃት ጉዳይ ብዙዎች እየተነጋገሩበት ይገኛሉ። ሃጫሉ ሁንዴሳ እንዴት በቲቪ ታየ በኦሮሚያ ቲቪ ታየ ብለው ቁም ስቅላችን ያሳዩን ሰዎች የሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳን ሳይቀር ጠንከር ያለ መልእክት አስተላልፏል። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሰላም፣ በዛሬው ቪዲዮ ዘመን ከማይሽራቸው የኦሮሚያ ድንቅ ዘፋኞች ስለ ሃጫሉ እናወራለን። ሃጫሉንም በትንሹ እናስታውሰዋለን። እንደምታዩት ሐውልቱ በዚህ መልኩ ተመርቋል። ብዙ ባለስልጣኖች፣ የአርቲስቱ ቤተሰቦች እንዲሁም አድናቂዎች በተገኙበት የሐውልት ተመርቋል። ራቼ ተስፋዬ ስለ ሃጫሉ ምን አለ? ሮፍናን እንደዚህ ብሏል። ሁሉም ትውልድ አድዋ አለው። የኔም አድዋ ልቤ ላይ ነው እንዳለ ሮፍናን። እኛም አድዋ አለን። የኛ አድዋ ሃጫሉ ልባችን ገርማሙቶ ነው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም። ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። እባክህ እየተባለ ንጹሃን ዜጋን የሚገድል ኃይል ካለ እንግዲህ ፈጣሪም የሱ ገደብ እንኳን አለ። ፈጣሪም ታግሶ መጨረሻ ላይ ኃጢአተኛውን ይቀጣል አይደል? እና የተደበላለቀ ስሜት ነው። ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ይሄን ህዝብ ምን ትለዋለህ? የዚህ ሀገር ዜጋ ኢትዮጵያዊ ናት። ምናልባት ስለዚህ ህዝቡ ይሄን አይነት ጸባይ ያለው ድምፃዊ አስጌም የሃጫሉን አንድ ቪዲዮ አጋርቷል። ሃጫሉ ናፍቀናል በሚል እናንተ አበጂ ወገላን የትያ ፈርደ ሲዳ ከተኒ ሲዳ ደበለሱሪ ወገላን የትያ ይርገኑ ዳንከሰኒ በርቱሬ ሃጫሉ ሁንዴሳ በአንድ ወቅት ስለ ቴዲ አፍሮ ተናግሮ ነበር። እስቲ ምን አለ? መድረክ ላይ እድሉ ቢፈጠር ከቴዲ አፍሮ ጋር አብረህ ትዘፍናለህ ወይ? ያ ሙዚቃውን ትሰማለህ? ሰርተናል እኮ አንድ ላይ ከአንድም ሁለቴ አንድ አይነት ማይክ እየተቀባበላችሁ አንድ መድረክ ላይ ማለት እሱም አንተ ማይክ ይዛችሁ ተዘፍናለህ ወይ? የታሪክ አረዳዳችሁ እንደዛም ሲጀመር ነው። አንተ በሌላ መንገድ ነው የታሪክ ዘውጉን የምትረዳው፣ እሱም በሌላ መንገድ ነው ዘውጉን የሚረዳው። የታሪክ አረዳዳችሁ የተለያየ ነው የሁለታችሁ። ስለዚህ እድሉን ብታገኝ በአንድ መድረክ ላይ ትሰራለህ? በአንድ መድረክ ላይ ከአንድም ሁለቴ ሰርቻለሁ። ለኢትዮጵያ ደራሲያን ማህበር ከ6 ዓመት በፊት አዲስ አበባ ኤግዚቢሽን ሰርተናል። ይሄ ማለት አንቺ እንዳልሽው ያው እኔ በዘፈንኩበት ማይክ እሱም ዘፍኗል ማለት ነው። ሲቀጥል ሚሊኒየም አዳራሽ ለሁለተኛ ጊዜ ዘፍነናል። ያም በአንድ ማይክ ነው የዘፈነው። ስለዚህ እድሉ ቢፈጠር ባይፈጠር የሚባል ነገር የለም ማለት ነው። ተፈጥሮ ነበረ ለማለት ነው። የፈለኩት እንደዛ ነበር። አሊ ቢራና መሐሙድ እንደዘፈኑት ለማለት ፈልጌ። አሊ ቢራና መሐሙድ እንደዘፈኑት እኔ በመረዳው መንገድ ከመጣ ችግር የለብኝም። እኔ በማምንበት ሐሳብ ላይ መስፈን ከፈለገ ደመኞች አይደለም። ሙዚቃውን ትሰማለህ? እንኳን እሱ ሙዚቃ የማሊ ሙዚቃ ሰማለሁ። ቢባል ዘመን ፍቅሬ ሄደሽ ምቀናን ስር ይዟል በልቤ ፍቅርሽ የማይዘሟርታ
የሃጫሉ ወንድም ሲሳይ ሁንዴሳ በሐውልቱ ምርቃት ዙሪያ ጠንከር ያለ አስተያየቱን ሰጥቷል። እስቲ ዛበሻ ያስነበበውን ጽሑፍ እንጋብዛችሁ። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው የሃጫሉ ወንድም? ዝርዝሩን በአጭሩ አቀርባለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን፣ ጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል። ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል። ሆኖም የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሑፍ ባስተላለፈው መልእክት ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብለዋል። የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመም 1 ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል ነው በማለት የመንግስትን እርምጃ ክፉኛ ተችቷል። ቲሸርቱ ደም አልነካውም፣ በጥይት ተመታ ተባለ፣ ጥይት አልበሳውም። ቲሸርቱ በስትራይፕ ነጭ ቲሸርት በስትራይፕ ያለበት ቲሸርት ነው። እንግዲህ ሰው ጥይት ሲተኩስብሽ ሃጫሉን አይነት ሰው ልብሱን እስክታወልቂ ድረስ ምን አይነት ንቁ ሰው እንደነበረ የሚያውቀው ሰው ያውቃል። እና ከዛ በኋላ አካባቢ እኔ ብዙ አልቆየሁም። ለመንቀሳቀስ በመሞክርበት ሰዓት በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱኝ። እኔ እዛ ነው ያደርኩት። ከዛ በኋላ ያለውን ነገር መናገር አልችልም። ያው ማለት ማዕከላዊ ነው ያደርኩት። ለምንድን ነው ይሄን አልሰማሁም ነበር? አይ ዶንት ኖ እንግዲህ እነሱ ናቸው የሚያውቁት። አንቺ ስትያዢ ለምን እንደተያዝሽ የምትሰሚው ምናልባት ከዛ በኋላ በሚፈጠርልሽ እድል ሊሆን ይችላል። እኔ የማውቀው መያዜን ብቻ ነው። የምነዳውን መኪና እንዳልነዳ ከፊት ቆመው አምቡላንስ አምጥተው እኔን አምቡላንስ ውስጥ ከተው የኔን መኪና ሌላ የፖሊስ አባል እያሽከረከረ ወደ ማዕከላዊ ሄድኩት። እዛ ገብቼ ጠዋት 12 ሰዓት ነው። ኢቭን ካቴና እጄ ላይ ገብቶ ታስሬ ምናምን ነው፣ ብረት ታስሬ ነው የሄድኩት። እንደዚህ መታሰር ሲባል በሴፍቲ ተይዞ መኪና ላይ ቁጭ ብዬ ምናምን አይደለም። እጄ ላይ ብረት ገብቶ አምቡላንስ ውስጥ ተከትቼ ነው የሄድኩት። አብሮኝ የሱ ጓደኛ ነበረ፣ ያን ምሽት አብሮኝ የነበረ ገቢና አብሮኝ የነበረ እሱም እንደዛው በተመሳሳይ የሁለታችንም እጅ ላይ ካቴና ገብቶ ነው ማዕከላዊ ገብተን ኮሚሽነር ሐሰን ናቸው እዛ ከገባን በኋላ ከእጃችን ላይ ካቴና እንዲወልቅ ያደረጉት። ከዛ በኋላ ግን ያደረግነው እዛው ነው። እቺ አብራው አለች የተባለችዋንም ልጅ እዛው ነው ያየኋት። ኖርማሊ በእነሱ ጥበቃ ስር ስለነበረች ምንም ልትወስጂ የምትችው አክሽን የለም። እዛ ነው ያደርኩት። ጠዋት ነው የተለቀቁት። ምን አይነት ስሜት እያስተናገድክ ነበር? ሃጫሉ ተገሏል ማለት ድንጋጤው እንኳን ለአንተ አካል ለተጋራችሁት ለአንተ አይደለም፣ የኔን ስሜት በሳቱ ስለማስታውሰው ስለማቅ በምን አይነት ሁኔታ እንደገና ደግሞ ታስራሃል። ዛሬ ገና መስማቴ ነው ይሄንን። አይ ዶንት ኖ ኦፊሻል አድርገው ይሁን አይሁን አላውቅም። ዛሬ ነው የሰማሁት። እኔ ሃጫሉ ተገሉ፣ አንተ ታስረህ የነበርክበት ስሜት ምን አይነት ነው? ታስታውሰዋል? ማለት አንዳንድ ስሜቶችን በቃላት አትገልጫቸውም። ማለት የምትኖሪያቸው በቃ ዘላለማዊ ሆነው በውስጥሽ የሚኖሩ ናቸው እንጂ ተናግረሽ እንደዚህ ነበር ሲሰማኝ የነበረው ማለት ያንን ስሜት ለመግለጽ በመሞከር ራሱ ስሜቱን ማሳነስ ነው። ማለት ምን አድርገሽ ትናገሪያለሽ? አንዳንዴ የበደልን ጥግ ስታዩ ሁሉም ነገር ዋጋ ቢስ ይሆናል። ሃጫሉ ከመገደሉ በኋላ የተደረጉብን ነገሮች እንደ ቤተሰብ በጣም ማዕት ናቸው። በሃጫሉ ጉዳይ ብዙ ሰው ያልተመለሰለት ጥያቄ እንዳለ ግልጽ ነው። እሱን ያው ጊዜ ፈታዋል።
በኢትዮጵያ ካየናቸው ተጽዕኖ ፈጣሪ ድምፃውያን አንዱ ሃጫሉ ሁንዴሳ እንደሆነ ይታወቃል። የኦሮምኛን ሙዚቃ ትልቅ ደረጃ እንዲደርስ ያደረገ ድንቅ ወጣት ነው። ተጽዕኖ የፈጠረ ድምፃዊ ነው። ሌጀንድ ከምንላቸው ከነ ጥላሁን ገሰሰ ከነ ማህሙድ አህመድ እኩል በጣም ተጽዕኖ ፈጣሪ የሆነ ድምፃዊ ነው። በአንድ ወቅት ሚሊኒየም አዳራሽ ላይ የነበረውን ድባብ እስቲ ላሳያችሁ። ሃጫሉንም በዛው እናስታውሰው። የመድረክ ነፃነቱ፣ ድፍረቱ በጣም የሚገርም አርቲስት ነው ሃጫሉ ሁንዴሳ። እንደሱ ደፋር አርቲስት እኔ ኢትዮጵያ ውስጥ አይቼ አላውቅም። ijoolleen Gojjam jirtu, Gojjam Matakkal jirtu, ijoolleen Raayyaa jirtu, Raayyaa Raayituu jirtu, ijoolleen Walloo jirtu, Walloo Kamisee jirtu, ijoolleen Wallaggaa jirtu, ijoolleen Arsii jirtu, ijoolleen Booranaa jirtu, ijoolleen Tuulamaa jirtu. Nurraa dhoowwiyya lammaa. Yookaan qeerrottaniyaa hangariin garaa siree nooraan garaa dhidheessaa ayyooman garaa hiree ana Hacaalu ሁንዴሳ። በዚህ ፕሮግራም ላይ አርቲስት ቴዲ አፍሮም ተገኝቶ ነበር። ህዝቡ ቴዲ አፍሮን ሲያይ እንዴት እንደሚጮህ እዩ። ለሁለቱ ያለው ፍቅር በጣም ይለይ ነበር። በቀጣይ አሪፍ ቪዲዮ ስለ ሃጫሉ ሁንዴሳ ዶክመንተሪ ሰራላችኋለሁ። ለዛሬው እዚህ ላይ እናብቃ። እስከዛው ሰብስክራይብ እያደረጋችሁ ቤተሰቡን